ለመኖር እስትንፋስ፣ ለመራመድ ደግሞ መሬት ያስፈልገናል ብለን እናምናለን። ነገር ግን ይህንን የሰው ልጅ የተፈጥሮ ሕግ ሙሉ በሙሉ የሻሩ ሰዎች አሉ ቢሏችሁስ? መሬት ላይ ሲወጡ የመሬት ህመም የሚያማቸው በሰማይና በምድር መካከል ሳይሆን በሰማይና በውቅያኖስ መካከል ብቻ የሚኖሩ የባህር ላይ ዘላኖች። እነዚህ ሰዎች ተራ የሰው ልጆች አይደሉም። ከተፈጥሮ ጋር ፍጹም አንድነትን ፈጥረው አካላቸውን ለውቅያኖስ ያስገዙ እውነተኛዎቹ የባህር ላይ ነገስታት ናቸው። ዛሬ በደቡብ ምስራቅ እስያ ሞቃታማ ባህሮች ላይ ከህግ ከድንበርና ከዘመናዊው ዓለም ጫጫታ ርቀው ስለሚኖሩትና ሳይንቲስቶችን ግራ ስላጋቡት አስደናቂው የባጃት ላውት ጎሳዎች ሚስጥራዊ ህይወትና ልዩ ባህል ነግራችኋለሁ። ይህንን ቪዲዮ እስከ መጨረሻው ካላያችሁት ስለ ሰው ልጅ ድብቅ አቅምና ተፈጥሮን ስለመግራት ቆንጆ መረጃ ያመልጣችኋል። ከሰምፔር የልብ ታሪኮች ነን። እንደምን ቆያችሁን? ከቻናላችን ጋር ተያይዞ ያላችሁን ማንኛውም አስተያየት በኮሜንት መስጫ ላይ አስቀምጡልን። ወደ ዛሬ ታሪክ አለፍኩኝ። መሬት የማይረግጡት የሰው ልጆች The Marine Nomads። የባጃው ጎሳዎች የሚገኙት በደቡብ ምስራቅ እስያ በተለይም በፊሊፒንስ፣ ማሌዥያና ኢንዶኔዥያ መካከል በሚገኘውና የኮራል ትራያንግል ተብሎ በሚጠራው ሰፊ የውቅያኖስ ክፍል ላይ ነው። ይህ አካባቢ በዓለማችን ላይ ከፍተኛ የባህር ህይወት ብዝሃነት የሚገኝበት በመሆኑ ለባጃው ሰዎች ፍጹም መኖሪያ ሆኗቸዋል። የባጃው ጎሳዎች ሙሉ ህይወታቸውን የሚያሳልፉት በውቅያኖሶች ላይ ነው። የሚኖሩት ውሃ ላይ በረዣዥም ምሰሶዎች በተሰሩ የእንጨት ቤቶች ወይም ለፓ በሚባሉና እንደ ቤት በሚያገለግሉ ትንንሽ ጀልባዎች ላይ ነው። ብዙዎቹ ተወልደው አድገውና አርጅተው የሚሞቱት ውቅያኖስ ላይ ነው። የሚያስገርመው ነገር እኛ ባህር ላይ ስንሆን የባህር ህመም ሲክ እንደሚይዘን ሁሉ እነሱ ደግሞ አልፎ አልፎ መሬት ላይ ሲወጡ የመሬት ህመም ወይም ላንድ ሲክ ይይዛቸዋል። መሬት ላይ ሲራመዱ ማዞርና መጥፎ ስሜትም ይሰማቸዋል። ለነርሱ ምድራቸውም ቤታቸውም ውቅያኖስ ብቻ ነው። ይህ ሳይንቲስቶችን ጭምር ያስገረመውና ለማመን የሚከብደው ትልቁ ነገር እነዚህ ሰዎች ከሺህ ዓመታት በላይ ውሃ ላይ በመኖራቸው አካላቸው ከተፈጥሮ ውጪ በሆነ መልኩ ተለውጧል። ሳይንቲስቶች የባጃው ሰዎችን አካል በመመርመር የእነርሱ ጣፊያ ከኖርማል ወይም ከተራ ሰው አካል 50% የበለጠ ግዙፍ መሆኑን ደርሰውበታል። ይህ ደግሞ በደማቸው ውስጥ ከፍተኛ ኦክሲጅን እንዲከማች ያደርጋል። በዚህ ልዩ የተፈጥሮ ስጦታቸው ምክንያት ያለምንም የኦክሲጅን ታንክ ወይም ዘመናዊ መሳሪያ ውሃ ውስጥ እስከ 200 ጫማ ማለትም 60 ሜትር ጥልቀት መውረድ ይችላሉ። በአንድ ትንፋሽ ብቻ ውሃ ውስጥ እስከ 10 ደቂቃ መቆየት ይችላሉ። አይኖቻቸውም ውሃ ውስጥ እንደ አሳ ወይም እንደ ማተም በጣም ጥራት ባለው መልኩ እንዲያዩ ሆነው ተፈጥረዋል። የባጃው ወንዶች ለምግብነት የሚሆኑ አሳዎችን የሚያድኑት ዘመናዊ የአሳ ማጥመጃ መሳሪያዎችን በመጠቀም አይደለም። በገዛ እጃቸው ከእንጨት የሰሩት መነጽር ጎግልስ ያደርጉና ረዥም
የብረት ጦር ይዘው ውሃ ውስጥ ይሰምጣሉ። ልክ እኛ መናፈሻ ውስጥ እንደምንራመደው እነርሱም በውቅያኖስ ወለል ላይ በሰላም እየተራመዱ ሻርኮችንና ትላልቅ አሳዎችን ያድናሉ። በጣም ጥልቅ ወደ ሆነው ውቅያኖስ ውስጥ ሲገቡ የውሃው ግፊት ወይም water pressure ጆሮአቸውን እንዳይቀደውና ከባድ ህመም እንዳይፈጥርባቸው ሲሉ የባጃው ልጆች ገና በህፃንነታቸው የጆሮ ታምቡራቸውን ራሳቸው ሆን ብለው ይበሱታል። ይህ በጣም ህመም የበዛበት የባህል ስርዓት ቢሆንም ውሃ ውስጥ ያለምንም ህመም በነፃነት እንዲዋኙ ይረዳቸዋል። በዚህ ምክንያት ግን አብዛኞቹ በእድሜ ሲገፉ መስማት የተሳናቸው ይሆናሉ። የባጃው ሰዎች ስለ ጊዜ ያላቸው እይታ ከኛ የተለየ ነው። ሰዓት ወይም የቀን መቁጠሪያ ካላንደር አይጠቀሙም። የሚመሩት በውቅያኖሱ ማዕበልና በጨረቃ ውዕደት ብቻ ነው። በዚህ ምክንያት አብዛኛዎቹ የባጃው ሰዎች ትክክለኛ እድሜያቸው ስንት እንደሆነ በቁጥር አያውቁትም። ለነርሱ እድሜ ቁጥር ሳይሆን በህይወት የመኖር ልምድ ብቻ ነው። የባጃው ሰዎች ከተፈጥሮ ጋር ተስማምቶ ለመኖር መታገል ሳይሆን ከተፈጥሮ ጋር አንድ መሆን እንደሚገባ ያስተማሩን የዓለማችን ሕያው ተአምራት ናቸው። ውቅያኖሱ ለነርሱ መኖሪያ ብቻ ሳይሆን የነፍሳቸው አካል ጭምር ነው። ይሁን እንጂ ዘመናዊው ዓለም ድንበሮችን ሲያበጅ፣ ውቅያኖሶች በአየር ንብረት ለውጥ ሲታመሱ፣ ይህ መሬት የማይረግጠው ማህበረሰብ የት ሊያመራ እንደሚችል ማሰብ ግን እጅግ ያስፈራል። የዛሬው ታሪካችን ዓለምን የምታዩበትን እይታ እንደቀየረውና ስለ ሰው ልጅ አቅም አዲስ ነገር እንዳሳወቃችሁ ተስፋ አደርጋለሁ። እናንተስ ምን ታስባላችሁ? የሰው ልጅ እንደ ባጃው ሰዎች ሙሉ በሙሉ ከተፈጥሮ ጋር ተዋህዶ መኖር ይችላል ወይስ ዘመናዊው ዓለም ይህንን አስደናቂ ባህል ጨርሶ ያጠፋዋል? የእናንተን ጥልቅ ሀሳብ ኮሜንት ላይ በጉጉት ተጠብቃለሁ። ውሃ ውስጥስ ለስንት ሰከንድ መቆየት ትችላላችሁ? እሱንም ጻፉልኝ። ይህንን የመሰሉ ተፈጥሮንና ሰውን የሚያገናኙ አስገራሚ ሚስጥራትን ይበልጥ ለማወቅ ቪዲዮውን ላይክ ማድረግና ቻናላችንን ሰብስክራይብ በማድረግ የቤተሰባችን አባል መሆን እንዳትረሱ። በቀጣዩ አስደናቂ ታሪክ እስከምንገናኝ ድረስ ሰላምን ሁሉ ለእናንተ ተመኘው። መልካም ጊዜ።